በዛሬው ቪዲዮአችን ዲቪ 2027 መቼ ይጀመራል፣ አዲሱ የዲቪ ማመልከቻ ክፍያ ምን ይመስላል የሚሉትንና አጠቃላይ ዳይቨርሲቲ ቪዛን ለማሸነፍ ምን ነገሮችን ማድረግ አለብን በሚሉ ነጥቦች ላይ የተወሰነ መረጃ ለእናንተ የምሰጣችሁ ይሆናል። ከእናንተ የሚጠበቀው ይሄንን ቪዲዮ እስከ መጨረሻው ድረስ መመልከት፣ አዲስ የሆናችሁ ቤተሰቦች ደግሞ እኔን ለማበረታታት ሰብስክራይብ በማድረግና ቪዲዮውን ላይክ በማድረግ መረጃችሁን መውሰድ ብቻ ነው ማለት ነው። ወደ ቪዲዮ እሺ ቤተሰብ እንግዲህ ዳይቨርሲቲ ቪዛ 2027 ሊጀመር የተወሰኑ ቀናት ብቻ ናቸው የቀሩት። የተለያዩ ዌብሳይቶች ዳይቨርሲቲ ቪዛ 2027 የሚጀመርበትን ቀን እያወጡ ይገኛሉ። ከዚህ በፊት ከነበረው ትሬንድ እና ኤክስፒሪየንስ ግን at the beginning of October to the end of November ነው ይሄ የዲቪ 2027 ፕሮሰስ የሚጠናቀቀው ማለት ነው። ስለዚህ at the beginning of October ማለት ደግሞ almost አንድ ሳምንት አካባቢ ብቻ የቀረው ቀን ነው ማለት ነው። ከሳምንት በኋላ ምናልባትም ዳይቨርሲቲ ቪዛ 2027 ኦፕን ሆኖ ሁላችንም ልናመለክት እንችላለን። ከዛ በተረፈ አንዳንድ ዌብሳይቶች ደግሞ ዲፓርትመንት ኦፍ ስቴት እንዲህ ብሏል ብለው የዲቪ 2027 ማመልከቻ ቀን ክፍት የሚሆንበትን ኦክቶበር 16 2025 አድርገው ያሳያሉ። ያም ማለት ይህ ዲቪ 2027 የሚጀምረው ኦክቶበር ወይንም ጥቅምት እንደገባ መሆኑን ልትይዙልኝ ግድ ይላል። እንደምትመለከቱት ወደ ዋና ዌብሳይታቸው ስንገባ travel.state.gov US ዲፓርትመንት ኦፍ ስቴት ቢሮ ኦፍ ኮንሱላር አፌርስ የሚለው ጋር ስንሄድ የተለያዩ መረጃዎችን ስለ ዳይቨርሲቲ ቪዛ ይዘረዝራሉ። እንደምታዩ ዳይቨርሲቲ ቪዛ ፕሮግራምን አቺቭ አድርጎ እስከ መጨረሻው ድረስ ያ ማለት ግሪን ካርድ በእጃችሁ እስከምትይዙ ድረስ ያለው ስቴፕ እዚህ ጋር ተቀምጧል። እንደምታዩት ስቴፕ 1 to ስቴፕ 10 ይላል። ከአንደኛው ስቴፕ ጀምሮ እስከ ስቴፕ 10 ድረስ ያሉ ነገሮች በሙሉ እዚህ ጋር ተቀምጧል ማለት ነው። አንድ ሰው በዳይቨርሲቲ ቪዛ አማካኝነት የአሜሪካን ግሪን ካርድ ወይንም ፐርማነንት ሬዚደንት ሊያስብለው የሚችለውን ካርድ ለማግኘት የግድ ማመልከት አለበት፣ ዘን መመረጥ አለበት። ከተመረጠ በኋላ ደግሞ ያንን አመልካች ኳሊፋይድ ሊያደርጉትና ኮንፈርም ሊያደርጉት የሚገቡ ኳሊፊኬሽኖች አሉ። እነሱን እንዳለፈ ዲኤስ 260 ወይንም ኢማይግራንት ቪዛ ኤንድ አላይን ሬጅስትሬሽን አፕሊኬሽንን ኦንላይን ላይ ይሞላል። እሱን ከሞላ በኋላ እንግዲህ የተለያዩ ዶክመንቶችን ያዘጋጃል። በውጭ ጉዳይ ቢሮ አማካኝነት ማረጋገጫ ያስመታል። ከዛም በኋላ እንግዲህ ኢንተርቪው ይጠራል። ኢንተርቪው ከተደረገ በኋላ አፕሊኬሽኑ ሪቪው ይደረግና ካለፈ ወደ ቀጣይ ፕሮሰስ ወይንም ወደ ቪዛ ፕሮሰሲንግ ይሄዳል ማለት ነው። ስለዚህ እነዚህን 10 ስቴፖች የግዴታ ማሟላትና ኳሊፋይድ መሆን ይጠበቅባቸዋል። ስለ እያንዳንዳቸው ነገሮች በሌላ በዝርዝር ቪዲዮ የምመጣ ይሆናል። ከዚህ በፊትም የሰራኋቸው ቪዲዮዎች አሉ። ከዚሁ ቻናል ላይ ፕሌሊስት ላይ በመግባት ስለ ዳይቨርሲቲ ቪዛ የተሰሩ አጠቃላይ ቪዲዮዎችን ማየት ትችላላችሁ። ሌላኛውና በጣም አስገራሚው አዲስ ነገር ተብሎ እየተወራለት ያለው የአሜሪካ መንግስት ወይንም ዲፓርትመንት ኦፍ ስቴት በዘንድሮ አመት ለ2027 ዲቪ ለሚያመለክቱ ማንኛውም ግለሰብ $1 ክፍያ መክፈል አለባቸው ብሏል። እንግዲህ እስካሁን ባለው የዲቪ አፕሊኬሽን ምንም አይነት ክፍያ እየተከፈለ አልነበረም። እኔም ራሴ በጣም የብዙ ሰዎችን ዲቪ ከዚህ በፊት ሞልቻለሁ። እኔ ራሴ የሞላውላቸው ሰዎች ደግሞ እድለኛ ሆነው አሁን ፕሮሰስ ላይ ያሉ ሰዎች አሉ። እንግዲህ ምናልባት ከተሳካ እኔም እድለኛ ነኝ፣ እነሱም እድለኞች ናቸው ማለት ነው። ስለዚህ የሱን ውጤት ሌላ ጊዜ የምነግራችሁ ይሆናል። ግን ምንም አይነት ክፍያ የለውም ነበር። ሜቢ ልንከፍል ወይንም ልትከፍሉ የምትችሉት ለኢንተርኔት ቤቶች ወይንም ዲቪውን ይሞላልናል ብላችሁ ለምታስቡት ግለሰብ ሊሆን ይችላል እንጂ ለዲፓርትመንት ኦፍ ስቴት እስካሁን ድረስ ምንም አይነት ክፍያ አልነበረም። አሁን ግን ሁሉም አመልካች ግዴታ $1 በኤሌክትሮኒካል ፔመንት ሜትድ መክፈል አለበት ተብሏል። ምናልባት ይሄ $1 ያን ያክል ከባድ ብር ላይሆን ይችላል። ነገር ግን አስቸጋሪና ከባድ የሚሆነው ያከፋፈል ስርዓቱ ነው። እውነት ለመናገር አብዛኛው ኢትዮጵያዊ ኢንተርናሽናል የሆነ ቪዛ ካርድ እና ማስተር ካርድ የለው።
አሁን የዚህ $1 ነገር አሳሳቢ የሆነው እንዴት እንክፈለው የሚለው ነው እንጂ 160 እና 130 ምናምን ብር ይከብዳል ተብሎ አይደለም። ስለዚህ ስለሱ ጉዳይ የተወሰነ ሂንት ነግራችኋለሁ። ሁለት ሴናሪዮዎችን እዚህ ጋር ላስቀምጥላችሁ። ምናልባት እስካሁን ድረስ በይፋ በዚህኛው ኢንተርናሽናል ፔመንት ሜትድ ነው የምትከፍሉ አልተባለም። ግን ደግሞ ኤሌክትሮኒካል ፔመንት ሜትድ በካሽ ጭራሽ አይቻልም ነው የሚለው። ስለዚህ ኤሌክትሮኒካል ፔመንት ሜትድ ነው የምንቀበለው ብለዋል። ይሄ ማለት ማስተር ካርድ ወይም ቪዛ ካርድ፣ ፔፓል፣ ፔዩነር ኦር ጎግል ፔይን ሊጠቀሙ ይችላሉ፣ አናቅም። ነገር ግን ሁለት ሴናሪዮ ያልኳችሁ ምንድነው? ምናልባት ዲፓርትመንት ኦፍ ስቴቱ አንድ ፔመንት ለአንድ አመልካች ካለ ኢትዮጵያ ውስጥ በየአመቱ በአማካኝ ከ1 ሚሊዮን በላይ ግለሰቦች ዳይቨርሲቲ ቪዛን አፕላይ ያደርጋሉ። ስለዚህ 1 ሚሊዮን ኢትዮጵያዊ ኢንተርናሽናል ፔመንት ሜትድ መኖር አለበት ማለት ነው። ምን ከተባለ አንድ ፔመንት ሜትድ ለአንድ አፕሊካንት ወይንም አመልካች ከተባለ ይሄ ነው ከባዱ ችግር ሊሆን የሚችለው። ሁለተኛው ሴናሪዮ ደግሞ አንድ ፔመንት ሜትድ ለተለያዩ አመልካቾች መክፈል ይችላል ከተባለ ዛት ኢዝ ኦኬ። ለምሳሌ እኔ $10 ወይም $20 ወይም $100 ብጠቀም ለ100 ሰዎች ለ10 ሰዎች ወይንም ለ5 ሰዎች ልሞላ እችላለሁ ማለት ነው። ይሄኛው ቀላል ነው፣ ምንም ችግር የለውም። ችግሩ ግን ያመልካቹ ስምና የፔሩ ወይንም የከፋዩ ስም ተመሳሳይ መሆን አለበት ከተባለ ትንሽ የሚያወዛግብ ነገር ይኖረዋል ማለት ነው። ያም አለ ይህ አትሊስት አንድ ኢንተርናሽናል ቨርቹዋል ማስተር ካርድ ወይንም ቪዛ ካርድ የምታገኙበትን ነገር ማወቅና ማውጣት አለባችሁ። ይሄ ደግሞ ቀላልና ምንም ችግር የሌለበት ጉዳይ ስለሆነ ሁላችሁም ማውጣት ትችላላችሁ። በዚህ ጉዳይ የተቸገራችሁ ሰዎች ካላችሁ እዚህ ጋር በማስቀምጠው የቴሌግራም አድራሻ ጠይቁኝ፣ እረዳችኋለሁ፣ አግዛችኋለሁ። ወይ የራሳችሁ የሆነ ማስተር ካርድ ወይም ቪዛ ካርድ እንድትዋጡ አደርጋለሁ። ኦር ደግሞ በማንኛውም ሰው ይቻላል ከተባለ እኛ ፔመንት ሜትዱን ልንከፍልላችሁ እንችላለን ማለት ነው። ሶ ይሄንን $1 በእያንዳንዱ አመልካች ላይ መጣሏ ለምንድን ነው የሚለው እንመልከት። why was a DV registration fee introduced ይላል። እንደምታውቁት 55000 ኢማይግራንት ቪዛ ነው የሚዘጋጀው። ከዛም በተረፈ ሁሉም አመልካች $1 ሲያስገባ እስከ 25 ሚሊዮን የአሜሪካን ዶላር በየአመቱ በዚህ ብቻ ማግኘት ይቻላል። ይሄ ደግሞ የሚጠቅመው ምናልባትም ከዚህ በፊት DV ዊነሮች ብቻ የሚከፍሉትን የነበረባቸውን በርደን በዚህኛው ገንዘብ ማከካስ ይችላሉ ማለት ነው። ስለዚህ ይሄ $1 ተጠራቅሞ የዲቪ ኦፕሬሽናል ኮስቱን ከቨር ያደርጋል። ይሄ ኦፕሬሽናል ኮስት የምንለው ሲስተም አፕግሬድ ሊሆን ይችላል፣ ኦር ደግሞ ዳታ ኮሌክሽን ሊሆን ይችላል፣ ወይንም ደግሞ ለተለያዩ ሴኩሪቲ ሪቪዎች ሊያገለግል ይችላል ማለት ነው። ሶ ይሄ $1 በየአመቱ ቀጣይና ወደፊትም የሚፈጸም ይሆናል የሚሉት ማለት ነው። ወደ መጨረሻው ፖይንት ስንመጣ ዲቪ 2027ን ለማሸነፍ ማድረግ ያሉብን ነገሮችና አንዳንድ ነጥቦችን ላውራችሁ። እንደሚታወቀው በየአመቱ ዲቪ አፕላይ ይደረጋል። ብዙ ኢትዮጵያውያኖችም አፕላይ ያደርጋሉ። ስታቲስቲክሱንም ብትመለከቱት በየአመቱ ከ3000 ከ2000 በላይ ኢትዮጵያውያን አሸናፊ ይሆናሉ። አት ዘ ኢንድ ግን ሁሉም የዲቪ አሸናፊ አሜሪካን ሀገር አይሄድም። በጣም የሚያስጠላው ፖይንት ይሄ ነው። ዲቪ ደርሷችሁ ነገር ግን ፕሮሰስ ባለመጨረሳችሁ ኤምባሲ ላይ ባሉ ኬዞች በዲፕሎማሲ ችግር ኦር ሆቴልስ ብቻ አሸናፊ ናችሁ ተብላችሁ አለመሄድ ማለት በጣም የሚደብረው ፓርት ነው። ስለዚህም ነው ዲቪን አፕላይ ስታደርጉና አሸናፊ ብትሆኑ እንኳ ረጋ ማለት ይጠበቅባችኋል የሚባለው። ማክሲመም ኦፖርቹኒቲውን ወይንም ደግሞ ዲቪን ለማሸነፍ የሚያስፈልጉ ነጥቦችን ማሟላት ግድ ነው። በተለይ ከፎቶ ጋር የተያያዘ ነገርን ሙሉ ለሙሉ አሁን በሚመጣው ዲቪ 2027 ማስተካከል አለብን። ትክክለኛ ፎቶ፣ ትክክለኛ አፕሊኬሽን ያስፈልጋችኋል። ወይንም ጭራሹኑ አትሙሉ። ኦር እንሞላለን፣ እንሞክራለን፣ ከተሳካ እንሄዳለን የምትሉ ሰዎች ግን ግዴታ ትክክለኛ ፎቶ፣ ትክክለኛ መረጃ ማስገባት አለባችሁ። ይሄን ካደረጋችሁ ከናንተ የሚጠበቀውን ነገር ጨርሳችኋል ማለት ነው። ሌላው ነገር ራንደም የሆነ ሴሌክሽን ስለሆነ መረጣውን የሚያካሂደው ኮምፒውተር ስለሆነ ይሄ በዚህ ቀማኝ፣ ይሄ በዚህ አጭበረበረኝ፣ ይሄ በዚህ ችት አደረገኝ የሚባል ነገር የለም። ከናንተ የሚጠበቀውን ትክክለኛውን ነገር አድርጉ። ዘን
እጣው መውጣት አለመውጣት ግን የእናንተ ፈንታ አይደለም። እንግዲህ ዲቪ 2027ን ለማመልከት የተዘጋጃችሁ ሰዎች ለሁላችሁ መልካም እድል። እኛም ቀኑ ሲደርስ ልክ ከዚህ በፊት እንደነበረው ለብዙ ሰዎች አፕላይ እናደርጋለን። ሜቢ ሁኔታዎች ያልተመቿችሁ፣ የኢንተርኔት አክሰስ የሌላችሁ ኦር ስለ ዌብሳይቱ ምንም ነገር እውቅና የሌላችሁ ሰዎች እኛ እንሞላላችኋለን። ያኔ ብዙ ቪዲዮዎችን ስለምንሰራ በየጊዜው የምንገናኝ ይሆናል። ለሁላችሁም መልካም እድል ለማለት ፈልጋለሁ። ለዛሬ የነበረን ቪዲዮ ይህንን ይመስል ነበር። በሌላ በአሪፍ ቪዲዮ እስከምንገናኝ ድረስ ቻው።